የእንግሊዝኛ አነጋገርን ልዩና አስቸጋሪ ከሚያደርጉት ጸባዮች አንዱና ዋናው ኮኔክትድ ስፒች ኢፌክት ነው። ይህ ማለት ምን ማለት ነው? የእንግሊዝኛ ቃላት ለብቻቸው ሲነበቡና ከሌሎች ቃላት ጋር በህብረት ሲመጡ የሚነበቡበት መንገድ መቀያየሩ ነው። ለምሳሌ እነዚህን ቃላት ላሳያችሁ። በስ፣ ስታፕ ለብቻቸው ሲነበቡ እንደዚህ የሚነበቡ ቃላት አንድ ላይ ሲመጡ ግን በስታፕ ይሆናሉ። ሁለተኛው ለምሳሌ ጋዝ ስቴሽን። በተለምዶ ይሄን ቃልኛ ጋዝ እያልን ነው የምናነበው፣ ግን ድምፅ ነው እንጂ ዝ ድምፅ አይደለም የሚያወጣው። ስለዚህ ጋዝ ስቴሽን ብለን የምናነበውን ቃል በፍጥነት ስናነብ ጋዝ ስቴሽን በአንድ ላይ። ለምሳሌ የመጨረሻው ሶስተኛ ቃል ፖሊስ ስቴሽን፣ አንድ ላይ ስናነበው ፖሊስ ስቴሽን። በእነዚህ ቃላት ውስጥ ያለችው ድምፅ ፍሪኬቲቭ ሳውንድ ትባላለች። ፍሪኬቲቭ ሳውንድስ ከሌሎች ካንሰነንት ድምፆች በተለየ ረዥም ናቸው። ስለዚህ ሁለት ድምፆች ተከታታይ ስንል ቃሉን በጣም ስለሚለጥጡት ይሄንን መለጠጥ ለማስቀረት በኮኔክትድ ስፒች ኢፌክት አንዷን ስ ብቻ ለማለት እንገደዳለን። ስለዚህ በስታፕ፣ ጋዝ ስቴሽን፣ ፖሊስ ስቴሽን ነው እንጂ ምንለው በስ ስቶፕ፣ ጋዝ ስቴሽን፣ ፖሊስ ስቴሽን እያልን ስ የሚለውን ድምፅ ስንደጋግምና ስናረዝም አንውልም ማለት ነው።